ከመጀመሪያ ጀምሮ ያለው ልክ ነሽ ብሌንዬ። ያንቺ ሀሳብ ልክ ነሽ። ዛሬ ይቅርታ አዳምጥማ መጀመሪያ እና መጀመሪያ ጎንበስ ብሎ በትክክል አድርገው ማለት አለ። ብሌን ሀሳብ ሼር አድርጋለሁ፣ ያንቺን ሀሳብ ሼር አድርጋለሁ። ግንስ ይሄ ካለማ ነገ አይቀጥልማ። እንደዛ ካለ ነገ አይቀጥልም። በቃ አለ ከዚህ ጋር ማለት ነው። እነሱ ደግሞ እንዲቀጥል ይፈልጋሉ። ለምን? ስራ ነው፣ ብር ነው። እንደዚህም አድርጋችሁ አስቡት እንጂ ዛሬ ላይ እኮ በቃ ዛሬ መጨረስ ይቻል ነበረ። የኔ እናት ብሎ ይቅርታ አድርጊልኝ ብሎ እኮ ጉልበቷ ላይ ወድቆም እኮ ማቆም ይቻላል። ነገስ ነገ ይቀጥላል። ሁሉም እየሰሩ ነው፣ እያያቸው አይደለም በየአቅጣጫው። ዛሬ አሁን ስንት ቪዲዮ ነው የተለቀቀው? ሰው ገንዘብ ነው። እኛ ደግሞ መርጠን እናያለን፣ የጠለነውን እንትን እንላለን፣ አስተያየት እንሰጣለን። በተቻለን መጠን የተቻለን አስተያየት እንሰጣለን። መናደድ ግን አሁንም ልንገራችሁ እህቶቼ፣ አትናደዱ። በቃ አትናደዱ። ምንም ማድረግ አይቻልም። ቢሆን ጥሩ ነበር። ብሌን ያልሽው ነው የጠበቁት ዛሬ አላቸው። ስንት ቀን የፈለገ አንቺ ስንት ቀን አለ አልሰሙም። ሁላችንም በተራችን እናወራለን። እኔ ምለው ማለት ነው ቢያቆሙት ስራውን ቢያቆሙት እኛንም ጥላቻው ቦታ ባይወስዱን እንድንጠላቸው ባያደርጉን። አሁን አንዷ ማርያምን ነው ተደውሎልኝ ነው ሴትዮዋ ራሱ የሆነ ቪዲዮ ካየች በኋላ አይምሮዋ ትክክል አይሆንም ብላ የልጇ ቤት ሰራተኛ አንጥታ ነው ያስጠየቀቻት። የልጇ ቤት ሰራተኛ ደወለችልኝ፣ ለእኔ ምታወራኝ ማለት ነው በውስጥ ደወለችልኝና እንደዚህ እየተባለ ነው። ለምን ያቺ ሰራተኛ እነሱን ካየች በኋላ በቃ አይምሮዋ ትክክል አይሰራም። ማልቀስ ነው መጮፍ ነው አሉ። በቃ የሆነ በቃ ስውር ያረጋታል አለች ሴትዮዋ። ጠርታት የልጇ ቤት ሰራተኛ ጠርታትና ነገረቻት። ግን ይሄ ስራ ቢያቆሙ ከነሱ የማይመጡ ከነሱ የማይወርድ እኔ ሁላችሁም እንዲሰደው አሁን ይታይሽ የማርያም ይሄን ነገር በሰላም ይጠናቀቅ፣ የእርዳታው ብር በሰላም እናጠናቅ። ብዙ የታዘቧቸው ሰዎች አሉ እዚህ ቲክቶክ መንደር ላይ ማለት ነው። በጣም ብዙ ሰዎች ብዙ ትዝብት ውስጥ የገቡ ብዙዎች አሉ። እነሱም እኮ ይታዘቡናል። ነገ ታርቀው ሲመጡ ምንድን ነው የምናወራው? ነገ እኮ ትዝብት ውስጥ ነው እኛ የምንወድቀው። ይቅርታ አድርጊልኝና አርቀው እነሱ ካልመጡ ታያላችሁ። የእውነት ልጅቷን የውሸት እንደሆነ ታያላችሁ። ምን አልስበል እውነት እናያለን እኮ እሱማ እኛም እንጠብቃለን እኮ እህቴ፣ እሱን ነው እኮ የምንጠብቀው። እኛም ግን ደግሞ ዛሬ ላይ የአረብ ሀገር እህቶቻችን ብለው የሚያመሰግኗቸው ወደ ስራቸው ስበው ያስገቧቸው እህት ወንድም ያደረጎቻቸው በእነሱ ባህሪ ነው አይደለም። የአረብ ሀገር እህቶቻችን በስደት ሀገር የምትኖሩ ዝናኑ እንፈልጋለን ምን እያሉ እኮ ወደ እነሱ ስር ያስገቧቸው እነሱ ናቸው አይደለ? ያስገቡ ካስገቡ ደግሞ እንዲህ አይነት ችግር ሲፈጠር እንዳለችው ብሌን ቶሎ ብለው ነገሩን ቢቋጩት መልካም ነው። ግን አልሆነም። እኛ ለኛሰሽ ጊዜ ጀምረን ለእኛ ራሱ ቢያስቡልን። እኔ ቪዲዮ ከመምጣቱ በፊት በቃ 1 ሰዓት ወይ 2 ሰዓት ሲቀረው በቃ እኔ ሰው አይደለሁም። በቃ እዚህ ጋር ቆሜ ስታዩ ሰው እመስላለሁ አይደል? በቃ ጭንቅ ነው። በቃ በጣም እንዲጨንቀኝ ማርያምን ጭንቅ ውስጥ ስገባ ነው ወደዚህ መጥቼ ትንሽ ከእናንተ ጋር እንትን ምለው እንጂ ለምን ይሄ ይሆናል? እኛ እኮ የወደድናቸው መጀመሪያ በተናገሩ መጀመሪያ ባወሩ። አሁን እኔ ሁለቱም እስከ ጥግ ሄዳለሁ። እቺ አንገቴ ቢለይ ይታረዳታል እንጂ እኔ ማናቸውም ተንች ሀይሚን ለይቼ ብሩኬን አልተችም፣ ብሩኬን እንትን ብዬ ሀይሚን አልተችም፣ ማናቸውም አልተችም። እስከ ጥግ ሄዳለሁ። ግን ትዝብት ውስጥ አሁንም ያለበት እንደዛ ነው። ውስጥ ያላችሁ ትዝብት ውስጥ መጨረሻ ሁለቱ አንድ ሆነው የመጡ ጊዜ ሆነው የመጡት ጊዜ እናንተ ሆናችሁ የምታፍሩበት ምን ተባለ? ለነገሩ ስም ትቀይራላችሁ። ምን ችግር አለው? ዛሬ በ7 ቀን ነው ቲክቶክ ስም የሚቀይረው። ችግር የለባችሁ። ስምና ፕሮፋይል ትቀይራላችሁ። ብዙ ሰዎች ግን ትዝብት ውስጥ አትውደቁ። ትዝብት ውስጥ አትውደቁ። ተው። መምከር ካለብን እነዚህ ልጆች ህፃናቶች ናቸው፣ ገና ልጆች ናቸው። በእነሱ እድሜ እኛ ብዙ ነገሮች አሳልፈን አይደል? መጥፎ የሚሆን ጥሩ የሚሆን ብዙ ነገሮች አሳልፈን ምክር ይሰሙናል።
አንዳንዴ ይሰማሉ ብሩኬና ሀይሚ ምክር ማለት ነው። ስለሚሰሙት እንምከራቸው እንጂ እንደዚህ ከሌ ለይቶ ከሌ መርገጥ ከሌ እንትን ብሎ ከሌ መውቀት አያስፈልግም። ሁለቱ ነገ ሲገናኙ ሁለቱ ነገ ሲታረቁ ብላለች እኮ ሀይሚ። ቪዲዮ ላምጣላችሁ። በሁለት ሰዎች መሀል ውስጥ አትግቡ። እነሱ የተስማሙት ቀን እናንተ ምን ትሆናላችሁ ነው ያለችው። ያንን ቪዲዮ ስሙት፣ ሄዳችሁ ስሙት ብላለች ከዚህ በፊት። በሁለት ሰዎች መሀል ውስጥ አትግቡ። ሁለቱ የታረቁ ቀን የተስማሙ ቀን እናንተ ትዝብት ውስጥ ትወድቃላችሁ። ወደ ኋላ የምትቀሩት እናንተ ናችሁ ብላለች። እና ወደ ኋላ የምትቀሩበት ነገር አትነገሩ። ነገ ወታችሁ ስለ ሁለቱ ስታወሩ እኔ ባያችሁ ተው ብዬ ምራቄን ተፍቼ ማልፋችሁ ማርያምን ነው የምላችሁ። እትፍ ብዬ ምራቄን ተፍቼባችሁ ነው ማልፋው። እያንዳንድሽ ሁሉን ሰምቼሻለሁ። ወንድ ልጅ ወንድ ልጅ ወንድ ልጅ ወንድ ልጅ የምትሉ አላችሁ። ሴት ልጅ ሴት ልጅ ሴት ልጅ በባህሪዋ መከበር አለባት። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሀይሚ በዛ ልክ መሰደብ የለባትም። ራሷን ማስከበር ካለባት ሀይሚ ራሷን ወንድም ሴቱም ሁለቱም ክብራቸውን ሲጠብቁ ነው መከባበር። ክብራቸው ሲጠብቁ ብሩኬ ወንድሜ፣ አሁንም ቢሆን ብሩኬ ወንድሜ፣ ያኔ አንተን መቼም ቢሆን አልጠላህም፣ መቼም ቢሆን እተማመንብሃለሁ። ይሄ ስራ እንደሆነ አውቃለሁ። ግን በዚህ ልክ ሀይሚ ባታመነጫጭቃት ደስ ይለኛል። መስመር ባለበት በኩል ብታናግራት ደስ ይለኛል። አታመናጫጭቃት። ስላናደደችው መሰለኝ ምንም ቢናደግ ያመጣው ጥፋቱ እኮ አልኩሽ እኮ ያመጣው ጥፋቱ ነው ያመጣው አይደል? መለማመጥ ነው እንጂ ያለበት በዛን አክል ማመነጫጨቅ የለበት። ይታይሽ እያውር ይቅርታ ስላስቆምኩሽ። አረ ችግር የለውም። በቃ አሪፍ ነው። አንቺ ያልሽው እኮ ትክክል ነው። እና እንዳልሽውም ደግሞ ዛሬ እንደዚህ ማመነጫጨቁ ምናምን እንትን አለ እኔም አልደግፈውም። ዞሮ ዞሮ ግን ያው ቤቱን ካላሳየኝ ካላለ ነገ ስለማይቀጥል ነው እንዲቀጥል ስለተፈለገ ነው እንጂ ጥፋቱ ሲጀመርም የወለደው እሱ ነው። አሁንም ያለው እሱ ነው። ሀይሚ ብትመታውም ምን ብትለውም አሁን ጥፋት ነው ብለን ከያዝ ነው በገጸ ባህሪ ደረጃ ራሱ ብንይዘው ልታረገው የምችለው እንደዚህ ነው የምታወራው የምታደርገው እንዲህ ትወናም ቢሆን እንኳን የእውነቱ አለምን የውሸቱ አለምን አይደለም። እኔ እኮ ማለት ነው ከብሩኬ ምን እንደተረዳው ታውቃላችሁ? ስር መሰረቱ ማን ነው? ስር መሰረቱን ይዞ የመጣ ራሱ ነው። ጥፋቱ ደግሞ ያውቃል፣ በደንብ ነው የሚያውቀው። ያንን እንኳን እያወቀ እግዚአብሔር ጥፋቱን ሁሉ ዞሮ ዞሮ ሀይሚ ላይ ለመውሰድ እንኳን ገባችሁ ብለ ይዞ የመጣ ስር እንዳያውቅም እንዴት አደ ሀይሚነት ያስረገዘችው ልጅ ተርጉዝ ከሆነች ቢዚሄ ምን መሰለሽ፣ አሁን ዝም ብዬ ሳይ እኔ ከመጀመሪያው የራሱን ጥፋት መጀመሪያ ማመን አለበት። በዛ ላይ ደግሞ ሀይሚ መከበር አለባት። እዛ ላይ ሀይሚ በደንብ ማከበር አለበት። ገባሽ አይደለም? እንዲ አንቺ ሁለት ዓመት ችግር